ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ወይ ያላችሁበት ሰላማችሁ ይብዛ። ሀገር ውስጥም ከሀገር ውጭም ያላችሁ ወገን ዘመዶቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሁሌም እድሜና ጤናን እመኝላችኋለሁና እስቲ አንድ ነገር ልጠይቃችሁ ነው። እሱስ ምንድነው? ምን መሰላችሁ? አገር ውስጥ በነበርኩ ጊዜ ማለት ነው የእውነቴን ነው ብቸገርም ምንም ቢሆን ማንም ዞር ብሎ የሚያይ ሰው የለም። እኔ ራሴ ተፍ ብዬ እኔ ለራሴ የምፈልገውን ካላደረኩኝ በስተቀር ማንም 25 ሳንቲም የሚሰጠኝ ሰው የለም። እኔ በሰዓቱ ማለት አልহামዱሊላህ አንድ ልጅ አለችኝ። በዛን ሰዓት እንኳን ያየኝ ሰው አልነበረም ለማለት ያህል ነውና አሁን ደግሞ በአሁኑ ሰዓት እኔ እዚህ ጋር መጥቼ እኔ እንጃ ኬት እንደመጣ ራሱ አላውቅም። እስቲ ያጎት ልጅ አለ፣ አጎት አለ፣ አክስት አለች፣ ያክስት ልጅ አለ፣ አልহামዱሊላህ እናት አባት አለ። እነሱ እዛ ይቀመጥ ችግር የለውም። የእናትና የአባት ሀቅ ሌላ ነውና የነሱ ይቀመጥና ይሄ ሌላኛው አሁን እዚህ ጋር ሆነን ማለት ነው የሚደውሉን ብዙ ናቸው። በቃ እስቲ የካርድ ምናምን እያሉ ማለት ነው። እና እንደኔ የሆነ ሰው አለ ነው። በአሁኑ ሰዓት እዛ በነበርኩ ጊዜ የምሬ ነው የምነግራችሁ። አንድ ቤተሰብ ምንም አንድ አይነት ነገር ዘመድ የሚባል ነገር አልነበረኝም። ወላሂ ላዚም ብታምኑ ባታምኑ እዛ ያለን ብትወድቂም ምንም ብትሆኝ የሚያነሳሽ ሰው አልነበረም። እዚህ ቦታ ሆነን ብዙ ወገን ዘመድ አለን። አልহামዱሊላህ ዘላቂ ቢሆን ደስ ይለኝ ነበረ። እና እኔ ምንድነው ለማለት የፈለኩት መሰላችሁ? የማዳም ቅመሞች እዚህ ጋር ስትመጡ ወደዚህ ሀገር ስንመጣ ለብዙ አላማ ነው የመጣ ነው። እሱስ ምንድነው? ወይ እናት አባት ብለን ነው የምንወጣው፣ ወይ ደግሞ የራሳችን ትዳር ይዘን ትዳራችንን አስተካክል ብለን ነው የምንወጣው። ላጤም ሆነ ሰው እናት አባት ብሎ ነው መጀመሪያ የሚወጣው። ከዛ ደግሞ አልፎ ተርፎ ራሴን እችላለሁ፣ የማንም እርዳታ አልፈልግም፣ የማንም ድጋፍ አልፈልግም፣ ራሴን ችዬ መቆም ፈልጋለሁ በሚለው ሀሳብ ነው ወደዚህ የመጣ ነውና አብዛኞቻችን እዛ በነበራችሁ ጊዜ ዘመድ እርግጠኛ ነኝ እኔ ብቻ አይደለሁም። እዛ በነበራችሁ ጊዜ ብዙ ወዳጅ አልነበራችሁ። እዚህ ባላችሁ ሰዓት አሁን ደግሞ ማለት ነው ከየትም ተለቃቅሞ ነው የሚመጣላችሁ። ስልክም ደግሞ ያንቺን ስልክ ጉድጓድ ገብቶ ያወጡታል እንጂ አይተውም። ምክንያቱም አንቺ እዚህ ጋር ገንዘብሽን እያፈሽ ነው፣ በቃ እንደታፈሹ ነው እያፈሽ ያለሽው ነው የሚመስላቸውና እኔ የእውነቴን ነው አንድ ምክር ልስጣችሁ። እዚህ ጋር መተሽ እየሰራሽ እየተቃጠል እንዴት እንደምትሰሪ አንቺ ራስሽ ታውቂያለሽ። ግን ማወቅ ያለብሽ ነገር ቢኖር ለራስሽ አንቺ ከኖርሽ ሌላኛውን ታኖሪያለሽ። አንቺ ስትኖሪ ነው ሁሉም ነገር የሚኖረው። ምንድነው ማለት የፈለኩት? መጀመሪያ እናቴን አባቴን ካልሹ በኋላ እናት አባት እዛው ታዩ ብያለሁ። እኔ የነሱ ሀቅ ለብቻ ነው። አጎቴ አለ እከሌ እዛ ጋር ተቸግሮ ነው ያለው፣ እሱን ልርዳና ከዛ በኋላ ለራሴ ደግሞ የሆነ ነገር አረጋለሁ። አይ ለሱ መጀመሪያ ለላክለትና መጀመሪያ ከዛ በኋላ ለራሴ እንደዚህ ያረጋለሁ ብሎ የሚያስብ እርግጠኛ ነኝ ብዙ ናቸው። የእውነቴን ነው ብዙ ናቸው። ምክንያቱም እኔ በራሴ ስለማቅ ነው ያችን ነገር ልፈጽማትና ከዛ በኋላ ለራሴ እንደዚህ ያረጋለሁ የሚለው ነገር እኔ ውስጥ ስለሚሰማኝ ነው። እኔ በራሴ ስለማቅ ነው። ከዛ የሚመጣው ነገር አይታወቅም። ለራሳችን ሳንል ልንመለስ እንችላለን። እና
መጀመሪያ ራሳችሁን አስቀድሙ። ከራስ በላይ ነፋስ። መጀመሪያ ራሳችሁን አስቀድሙ። አንቺ አቅም ኖሮሽ አይደል እየሰራሽ እየላክሽ ያለሽው? ከዚህ ስትመለሺ ግን ምንም አይነት ቦታ የለሽም። እዚህ ጋር እከሌ የሽሹ የምትባዩ እዛ ስትመለሺ ምንም ነገር እንደሌለሽ እንቆጥራለን በቃ በጠቅላላ ማለት ነው። እና እስቲ ሐሳቤን ከወደዳችሁ ላይክ፣ ሼር፣ ኮፒ ሊንክ አድርጉልኝ። እወዳችኋለሁ። ካልወደዳችሁትም ተውት። እኔ ለሼር ሪፖስት ኮፒ ሊንክ ምናምን አይደለም እዚህ ጋር ወላሂ ላዚም እኔ ይሄን ማወራላችሁ ምንድነው ብዙ ልጆች በእንደዚህ አይነት የሚሸወዱ ብዙ ልጆች አሉ። እኔም ስለማቅ በራሴ ስለምረዳ ነው እንጂ ላይክ አገኛለሁ፣ ኮፒ ሊንክ አገኛለሁ ወይ ደግሞ ይሄ ምንድነው የሚባለው ሪፖስት ሼር ምናምን ፎሎ ምናምን አይደለም። ደስ ካላችሁ አድምጡትና እኔ ምን ላይ ነው ያለሁት፣ አሁንስ ስንት አመት እዚህ ሰርቻለሁ፣ ስንት አስቀምጫለሁ፣ ለራሴስ ምን ሰራው፣ ምን አተረፍኩ የሚባለውን ነገር አገናዝቡት እንጂ እኔ ምንም ነገር ባታረጉልኝ ችግር የለውም። እኔ ምንም አልፈልግም። እኔ የሰው ላይክ ሼር ኮፒ ሊንክ ፈልጌ አይደለም ማወራላችሁ፣ ከልቤ ነው። ይሄንን ሳወራላችሁ ከልቤ ነው። ስክሮል ሳታረጉ አድምጡት፣ በደንብ አድምጡት። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም፣ ጤና፣ እድሜን ያብዛላችሁ። ያሳካችሁትን በሙሉ ያሳካላችሁ። ውድ የመዳም ቅመሞቼ ማሰላም